አያት ሪል ስቴት በሲኤምሲ ሳይቱ ላይ በተለይም ደግሞ በሱቆቹ ላይ ከፍተኛ የሆነ የዋጋ ቅናሽ ይዞላችሁ መጥተዋል። 24 ካሬ በ2.5 ሚሊዮን አጠቃላይ ክፍያ እስከ 20% ቅናሽ የተደረገባቸው ሱቆች ናችሁ። የዩቲዩብ ቻናላችን ተከታታዮች በዛሬው ፕሮግራማችን ደግሞ የአያት ሪል ስቴት የሲኤምሲ ሳይት የግንባታ ሂደት ምን እንደሚመስል መረጃ እንሰጣችኋለን። ከዛ በተጨማሪ ደግሞ አያት ሪል ስቴት በሲኤምሲ ሳይቱ ላይ በተለይም ደግሞ በሱቆቹ ላይ ከፍተኛ የሆነ የዋጋ ቅናሽ ይዞላችሁ መጥተዋል። እነዚህን መረጃዎች እንሰጣችኋለን። አብራችን ቆዩ። አያት ሪል ስቴት እንግዲህ በሲኤምሲ ላይ እያስገነባ የሚገኘው ግዙፉ ሳይቱ ላይ ከ3000 በላይ ሱቆችና የተለያየ ካሬ መጠን ያላቸው ቤቶች እየሸጠ ይገኛል። በአሁኑ ሰዓት ደግሞ ግንባታቸው ወደ መጠናቀቅ እየሄዱ ያሉት ሱቆችና ቤቶች በቅድመ ክፍያ ብቻ እየተሸጡ ይገኛል ማለት ነው። በዛሬ ፕሮግራማችን እንግዲህ በዚህ ሲኤምሲ ባለው ሳይቱ ላይ ጠለቅ ያለ መረጃ ነው የምሰጣችሁ። ሳይቱ የሚገኘው ከሲኤምሲ ሚካኤል ቤተክርስቲያን ጀርባ ወይ ደግሞ በላይኛው መስመር ወደ ወሰን በሚያስኬደው መንገድ አስፋልት ዳር ላይ ነው የሚገኘው። ከ3000 በላይ ዘመናዊ ሱቆችና የተለያየ ካሬ መጠን ያላቸው ቤቶች እየተገነቡ ይገኛሉ። በአጭር ጊዜም የሚረከብ ይሆናል ማለት ነው። ሱቆች ከ24 ካሬ ጀምሮ በ25% ቅድመ ክፍያ ቀሪው ደግሞ በአንድ ዓመት ውስጥ የሚከፈል የአከፋፈል ሲስተም ከፍላችሁ የሱቅ ባለቤት መሆን ትችላላችሁ። ከ24 ካሬ ጀምሮ ማለትም ደግሞ ከ3 ሚሊዮን አጠቃላይ ዋጋ ጀምሮ ሱቅ መግዛት ትችላላችሁ። በአሁኑ ሰዓት ላይ አያት ሪል ስቴት በሱቆቹ ላይ ከፍተኛ የሚባል የዋጋ ቅናሽ አድርገዋል። አሁኑ ሰዓት ግን አያት ሪል ስቴት ላይ ሱቆቹ ላይ እስከ 20% የሚደርስ ቅናሽ ይዘው መጥተዋል። ከዛ በተጨማሪ ደግሞ የካሬ ዋጋቸው ላይ ከፍተኛ የሆነ ቅናሽ አድርጓል ማለት ነው። እነዚህ ሱቆች ለተለያየ የንግድ ስራ የሚውሉ ናቸው። ለምሳሌ ለፀጉር ቤት፣ ለቡቲክ፣ ለባንክ፣ ለኢንሹራንስ የሚሆኑ ትላልቅ ካሬዎችም አሉ። እናንተ ለምትፈልጉት የስራ አይነት የሚሆኑ ሱቆች ናቸው ማለት ነው። በአሁኑ ሰዓት ላይ ሱቆቹ ፓርቲሽን ስራ ተሰርቶላቸዋል። የተለያዩ ፊኒሺንግ ስራም እየተሰራላቸው ይገኛል ማለት ነው። አሁን ከጀርባ የምትመለከቱት የሳይቱ አጠቃላይ ሰርቪስ የሚደረግበት ማዕከል ነው። 4ኛ ፎቅ ላይ ይገኛል። በዚህ ሁኔታ እየተሰራ ይገኛል ማለት ነው። እዚህ መታችሁ የሱቅና የቤት ባለቤት መሆን ትችላላችሁ። በተለይ ደግሞ በቅርቡ ወደ ስራ መግባት ለምትፈልጉ፣ ሱቅ መግዛት ለምትፈልጉ በጣም ቆንጆ አማራጭ ነው ዛሬ ይዘንላችሁ የመጣ ነው። ከ10,000 በላይ አባወራ የያዘው የአያት ሪል ስቴት የሲኤምሲ ሳይት ላይ ሱቅ ብትገዙ በእርግጠኝነት በጣም አትራፊ ትሆናላችሁ። ምክንያቱም እዚህ ሳይት ላይ ከ10,000 በላይ አባወራዎች አሉ። ከዚህ ሳይት በተጨማሪ ደግሞ ከውጭ በየቀኑ በመቶ ሺዎች የሚጎበኙት እጅግ በጣም ግዙፍ የሆነ የገበያ ማዕከል ነው። በኢትዮጵያ በጣም ግዙፍ የሚባል ገበያ ማዕከል ነው የተገነባ የሚገኘው። ስለዚህ እዚህ ላይ ሱቅ መግዛት በጣም አዋጭ ነው፣ በጣም አትራፊ ያደርጋል ማለት ነው። ብትሰሩበትም መልሳችሁ ደግሞ ብታከራዩትም በጣም አዋጭ የምትሆኑበት። እዛ አካባቢ የሱቆች የኪራይ ዋጋ በጣም ከፍ እያለ ነው ያለው። ሳይቱ ሲያልቅ ደግሞ የሱቁ ኪራይ በጣም ከፍ ያለ ነው የሚሆነው ማለት ነው። ስለዚህ በምስራቅ አፍሪካና በኢትዮጵያ በጣም ግዙፍ በሚባል የገበያ ማዕከል ላይ መጣችሁ የሱቅ ባለቤት መሆን ትችላላችሁ። አሁን ደግሞ የሱቆቹ የካሬ አማራጭና አከፋፈላቸውን በተመለከተ መረጃ እንሰጣችኋለን። የሱቆቹ ዋጋ እንግዲህ ከግራውንድ ጀምሮ እስከ 3ኛ ፎቅ ባለው ዋጋ ይህን ይመስላል። ግራውንድ ላይ 164450 ብር የካሬ ዋጋ ነው። አንደኛ ፎቅ ላይ ደግሞ 151800 ብር ይሆናል። ሁለተኛ ፎቅ ላይ 139150 ብር የካሬ ዋጋ ነው እየተሸጠ ያለው። ሶስተኛ ፎቅ ላይ ደግሞ 126500 ብር ነው እየተሸጠ ያለው። ከዚህ በፊት እንደሚታወቀው ሶስተኛ ፎቅ ላይ 157000 ብር ነበረ በካሬ ዋጋው። አሁን ወደ 31000 ብር ቅናሽ ተደርጎበት በ126500 ብር ነው እየተሸጠ የሚገኘው። ሁለተኛ ፎቅም እንደዚሁ ከዚህ በፊት ቢሸጥበት ከነበረው 158000 ብር አሁን ላይ 139000 ብር በካሬ ዋጋ እየተሸጠ ይገኛል ማለት ነው። ግራውንድ ላይ ተለቅ ያሉ ለባንክ፣ ለኢንሹራንስ፣ ለሱፐር ማርኬት የሚሆኑ ከ160 ካሬ ጀምሮ የተለያየ ዲዛይን ያላቸው ሱቆች እየተሸጡ ይገኛሉ። አንደኛ ፎቅ ላይ ደግሞ ከ48 ካሬ ጀምሮ ለቡቲክ፣ ለፀጉር ቤት የሚውሉ የንግድ አማራጭ ያላቸው ሱቆች አሉ። አንደኛ ፎቅ ላይ 48 ካሬ ማግኘት ትችላላችሁ። አንደኛ ፎቅ ላይ የሚገኘው 48 ካሬ አጠቃላይ ዋጋው ስንመለከት 7,286,400 ብር ይሆናል። ቅድመ ክፍያው 1,821,600 ብር ይሆናል። ይህን ብር ከፍላችሁ ውል መዋዋል ትችላላችሁ። ቀሪ ክፍያዎች ደግሞ በየ3 ወሩ እየከፈላችሁ መጨረስ ትችላላችሁ ማለት ነው። መጀመሪያ 25% ከፍላችሁ ኮንትራት ከተፈራረማችሁ በኋላ ከ3 ወር በኋላ 25% የምትከፍል ይሆናል። ከ6 ወር በኋላ 25% የምትከፍል ይሆናል።
አጠቃላይ ሳይቱ ግንባታ ሲያልቅ 15% ትከፍላላችሁ። መጨረሻ ላይ ደግሞ ሱቁ ርክክብ ላይ 10% የምትከፍሉ ይሆናል ማለት ነው። ስለዚህ አጠቃላይ የ5 ዙር የክፍያ ስኬጁል አለው ማለት ነው። ስለዚህ አንደኛ ፎቅ ላይ ለምትፈልጉ ደንበኞቻችን 48 ካሬ በ7.2 ወይ ደግሞ በ1.8 ቅድመ ክፍያ መክፈል ትችላላችሁ። ከቅድመ ክፍያ ከፍ አድርጋችሁ ከከፈላችሁ እስከ 20% የሚደርስ ቅናሽ ተዘጋጅቶላችኋል። የ48 ካሬ 100% ከከፈላችሁ ከቅናሽ በኋላ 6 ሚሊዮን 72 ሺህ ብር ይሆናል። ይሄ ማለት ከአጠቃላይ ዋጋው ወደ 1.2 ሚሊዮን ብር ቅናሽ ተደርጎበታል ማለት ነው። ስለዚህ ከግራውንድ ጀምሮ እስከ ሶስተኛ ፎቅ እስከ 20% ቅናሽ የተደረገባቸው ሱቆች የራሳችሁ ማድረግ ትችላላችሁ። ከአንደኛ ፎቅ በተጨማሪ ደግሞ ሁለተኛ ፎቅ ላይ ከ30 ካሬ ጀምሮ ሱቆች አሉ። ሶስተኛ ፎቅ ላይ ደግሞ ከ24 ካሬ ጀምሮ የተለያየ ካሬ መጠን ያላቸው ሱቆች እየተሸጡ ይገኛሉ ማለት ነው። ሶስተኛ ፎቅ ላይ የሚገኘው 24 ካሬ ደግሞ አጠቃላይ ዋጋው ስንመለከት 3 ሚሊዮን 36 ሺህ ብር ይሆናል። ከዚሁ ላይ ቅድመ ክፍያው 25% ሲሆን ይሄ ማለት 759 ሺህ ብር ይሆናል። ቀሪ ክፍያ ደግሞ በውሉ መሰረት በየ3 ወሩ እየከፈላችሁ የምትጨርሱት ይሆናል ማለት ነው። 24 ካሬው ደግሞ 100% መክፈል ለምትፈልጉ አጠቃላይ ዋጋው 2 ሚሊዮን 530 ሺህ ብር ይሆናል። ይሄ ማለት ወደ 500 ሺህ ብር ቅናሽ ይደረግበታል ማለት ነው። ስለዚህ 24 ካሬ በ2.5 ሚሊዮን አጠቃላይ ክፍያ ከፍላችሁ የሱቅ ባለቤት መሆን ትችላላችሁ። የሱቆቹ ዋጋና አከፋፈል ይህን ይመስላል። አሁን ከነገርኳችሁ የሱቅ አማራጭ በተጨማሪ ደግሞ ሌሎች የሱቅ አማራጮች አሉ። በምትፈልጉት የካሬ መጠን በቴሌግራምና በዋትስአፕ አሳውቁን። ሙሉ ዋጋውንና አከፋፈሉን በተመለከተ ደግሞ መረጃ እንልክላችኋለን። ላችሁ ስልክ ቁጥር ላይ ደውላችሁ ያላችሁን ጥያቄ ልጠይቁን ትችላላችሁ። ከዚህ በተጨማሪ ደግሞ ውጭ ሀገር ላላችሁ ዲያስፖራ ወገኖቻችን እዛ ባላችሁበት ሆናችሁ መረጃ መውሰድ ትችላላችሁ። ተወካይ ካላችሁ ደግሞ ተወካዮቻችሁን ላኩ፣ ያለውን ምን መረጃ እንሰጣችኋለን። ተወካይ ከሌላችሁ ደግሞ እዛ ባላችሁበት ሆናችሁ በዲኤችኤል ውሉን መውሰድ ትችላላችሁ ማለት ነው። አጠቃላይ ሱቆቹ አከፋፈልና ዋጋው ይህን ይመስላል። እዚህ ሳይት ላይ ከሱቅ በተጨማሪ የቤት አማራጮች አሉ። ባለ 3 መኝታ ከ107 ካሬ ጀምሮ እስከ 145 ካሬ የቤት አማራጮች አሉ። 145 ካሬው ዱፕሌክስ ነው። G+1 የሆነ ለየት ያለ ዲዛይን ያለው የቤት አይነት ነው ማለት ነው። ስለዚህ ሲኤምሲ ላይ እነዚህ አማራጮች ተዘጋጅተውላቸዋል። ከሲኤምሲ በተጨማሪ ደግሞ አያት ሪል ስቴት በአሁኑ ሰዓት ላይ ካዛንቺስ ላይ እጅግ በጣም ዘመናዊ የሆነ የመኖሪያ መንደር እየገነባ ይገኛል። በትንሽ ቅድመ ክፍያ ማለትም በ15% ቅድመ ክፍያ ቀሪ ደግሞ እስከ 3 ዓመት በሚከፈል የክፍያ አማራጭ ገዝታችሁ የቤት ባለቤት መሆን ትችላላችሁ።